ከያኤል ከድንኳኗ ወጣና የምትፈልገው ሰው አሳይሃለሁ አለችው። ስለዚህ ከእርሷ ጋር ወደ ድንኳኑ ገባ። ሲሳራም በጆሮ ግንዱ ላይ ካስማው እንደተመታበት ሞቶ ተዘርሮ ነበር። በዛች ዕለት እግዚአብሔር የከነዓንን ንጉሥ ኢያቡስን በእስራኤላውያን ፊት እንዲሸነፍ አደረገው። ከነዓናዊ ንጉሥ ኢያቡስን እስኪደመስሱ ድረስ የእስራኤላውያን ክንድ የበረታ ሄደ። ጌታ ይባርክ። ዛሬ ማታ በውስጤ ያለውና ሼር ማረጋችሁ ክፍል ምንድነው? ከተጽዕኖ በላይ በሚል ነው። ከተጽዕኖ በላይ በሚል ነው። ሌላ ነገር አይደለም። እግዚአብሔር ከተጽዕኖ በላይ የሆነን ማንነት፣ ከተጽዕኖ በላይ የሆነን ህይወት ይሰጠናል። እግዚአብሔር የተባረከ ይሁን። አሜን። የእግዚአብሔር ስም ይባረክ። ሃሌሉያ። አሁን በተነበበልን ክፍል ላይ ስንመለከት አንዳንድ ሐሳቦች አሉ። በዚህ ሐሳብ ላይ ተመርኩዤ ነግራችኋለሁኝ። የሁለት ሰዎች ስም ተጠቅሷል በዚህ ክፍል ላይ። አሁን ባነበብነው ክፍል ላይ አንደኛው የዲቦራ ስም ነው፣ ብዙዎቻችሁ የምታውቁት ክፍልና የምታውቋት ሰው ናት። ሁለተኛው ሰው ደግሞ የባርቅ የሚባለው ሰው ነው። ሶስተኛው ሰው የሲሳራው ጀነራል ወይም ደግሞ መሪ ከ900 ሰረገላው አብሮ ተጠቅሷል። ይሄ ክፍል አንድ ነገር ሁሉ ጊዜ ያስገርመኛል። ዛሬም ለመነሻ አድርጌ የምነግራችሁ ሐሳብ ምንድነው? እስራኤላውያኖች በዚህ ወቅት ሲሳራ የሚባለው ንጉስ ለ20 ዓመት ያክል ከነዚህ 900 የብረት ሰረገሎቹ ጋር በመሆን ያስጨንቃቸው ነበር ይላል። እዚህ ክፍል ላይ ስታጠኑና ስትመለከቱ የሲሳራ ንጉስ ወይም ደግሞ ይሄ ጦር ዋና አዛዥ ከነ900 ሰረገሎቹ ሲጠራ እነዚህ የብረት ሰረገሎች የሚሰጡት ድምጽ አላቸው። የሚያሰሙት አንድ ድምጽ አለ። እሱ ምንድነው? ዝም ብሎ አልተጻፈም። የ900 ሰረገላው ታሪክ ምንድነው ብላችሁ ብትጠይቁ ምናልባት ሌላ ታሪክ ባታገኙ ግን በጦሩ ዓለም ላይና በዛ ወቅት ለኖሩ ሰዎች የሚሰጣቸው አንድ ትርጉም አለ። ማለትም ዛሬ በዓለም ላይ ከሚካሄዱ ጦርነቶች አንጻራዊ አድርገን ብንመለከት ባለፉት በዘመናችን የተካሄደውን ጦርነት የኢራቅንና የአሜሪካንን ጦርነት ብንመለከት ጦርነቱን ያጋነነው ወይም ደግሞ ከፍ ሊያደርገው የሚችለው አንድ ነገር ቢሆን ምንድነው? የተባሉት የተደረጉት ነገር ሳይሆን በፈለጉበት ሰዓትና በፈለጉበት ወቅት ሰውየው ባለበት ቦታ ላይ ከፈለጉበት ቦታ የፈለጉትን ነገር ተኩሰው መምታት መቻላቸው ነው። እኔ የባለቤቴ አባት ኮሎኔል ነበረ። ዛሬ ወደ ጌታ ሄዷል። ግን በዛ ጦርነት ሰሞን አብረን ቴሌቪዥን እናይ ነበር እና ለብዙ ዘመን በቀዳማዊ ኃይለ ሥላሴ ዘመን ኮሎኔል የነበረ ሰው ነው እና ስለ ጦርነት ቨርጂኒያ ትምህርት ቤት ውስጥ ነው የተማረው በ64 ዓመተ ምህረት እና ብዙ ስለ ጦርነቶች በኮሪያን በተለያዩ ጦርነቶች ላይ ያሳለፈ ሰው ነው እና አብረን ስንመለከት አንድ ነገር አለኝ። ምን አለኝ? የሚያስገርመኝ አለኝ። ምንድነው አልኩት። አሜሪካኖች ቴክኖሎጂው ከማደጉና ከመሰልጠኑ የተነሳ ጦርነቱን እንኳን በስንት ሰዓት እንደሚጀምሩ በስንት ሰዓት እንደሚመቱት አስታውቀው ተናግረው ነው የሚማቱት አለ። በእኛ ዘመን ጨለማን ተገን አድርገን መቼ መተን መቼ እንደምንማታ አይታወቅም አለ። ይሄ ሁሉ ምንድነው? ያላቸው የጦር ኃይል ትጥቃቸውና ማንነታቸው ከሚሰጣቸው ትምክት የተነሳ ነው። በመጀመሪያው ቡሽ ላይ የተደረገውን ጦርነት ዶክመንተሪ የሆነ ሙቪ ስመለከት አንድ ጊዜ አንድ ነገር ገርመኝ። ብዙ ጊዜ እንደዚህ አይነት ነገር ማየት ወዳለሁ፣ ምክንያቱም ስለ መንፈሳዊ ውጋ የገባኝ ነገር ስለነበር እና ሳይ ምንድነው ያየሁት? እነዚህ የአሜሪካን ወታደሮች ናይት ቪዥን የሚባል መሳሪያ አላቸው። በማታ እንደ መነጽር ያደርጉታል። በማታ የተሰወረውና የተቀመጠው ሰው ወከክ ብሎ በቀን እንደሚታይ ያዩታል ማለት ነው፣ በጨለማ። ለዚህ ነው ብዙ ጊዜ በጨለማ ውጊያ የሚያካሂዱት አሜሪካኖቹ። እና ይሄ ናይት ቪዥን የሚሰጣቸው ቴክኖሎጂው የሚሰጣቸው እድል ምንድነው? በጨለማ ውስጥ ካሞፍላጅ ለብሶ ወይም ይሄ ቅጠላ ቅጠል ነገር ለብሶ ወታደሩ ጫካ ውስጥ ስርቻ ውስጥ ተደብቆ ቁልጭ ሲል የመታየት እድል ብቻ ነው ያለው። ገብቷችኋል ምን እንዳልኩኝ? እኔ ጋር ናችሁ? የመታየት እድል ብቻ ነው ያለው ጨለማ ውስጥ። እያየ አይደለም እኮ እሱ ቁልጭ ብሎ በሱ ቤት መደበቁ ነው። ግን
እነሱ በዛ በናይት ቪዥን እያዩት ምንም እድል የለውም። አንድ እድል ነው ያለው። የምንድን ነው? የመታየት እድል። ስለዚህም በጣም በሚገርም መንገድ እዛ እነሱ በናይት ቪዥን የሚያዩዋቸውን ሰዎች እዛው ባሉበት ቦታ ላይ እየጣሉ የሚጥሉትን ነገር ያፈነዱባቸው ነበር። ምንድን ነው ያስገረመኝ? ይህን ስመለከት አያችሁ፣ ዛሬ ስለ እንደዚህ አይነት ነገር ስለምነግራችሁ ነው ይህንን ያነሳሁት። ጠላታችን የመታየት እድል ብቻ ነው ያለው። ከጎናችሁ ያለውን ሰው ነካ አድርጉትና ከዚህ ሳትወጣ ናይት ቪዥን ይሰካ ናይት ቪዥን በአይን ላይ ጨመርልሃል በሉት። እግዚአብሔር ይባረክ። እስከ ዛሬ ድረስ ጠላት እኔና እናንተን፣ ትዳራችንን፣ አይምሮአችንን፣ አገልግሎታችንን፣ ጉዳያችንን፣ ዘር ማንዘራችንን፣ ያለንበትን ነገር ሁሉ ሲያውክና ሲረብሽ የነበረው በራሱ ስትራቴጂና በራሱ መላ ስለሚመጣ ነው። አንዳንድ ጊዜ ያላችሁበት ነገር ኮንፊውዝ የሚያደርጋችሁ በዙሪያችሁ የሚመጣው ጦርና ሰልፍ ውጊያ ዛሬ ሰላም ነው ብለን እያጨበጨብን እያሸበሸብን እያለ ከዚህ ውልቅ ብለን ገና ሳንወጣ መንገድ ላይ አንድ ነገር ያገኘንና ድንብርብራችን ይወጣል። መዝሙሩም ይጠፋል፣ ስብከቱም ይጠፋል፣ ትንቢቱም ይጠፋል፣ ነገር ዓለሙ ሁሉ ይደበላለቅብናል። ይሄ ጠላት በስትራቴጂ እየመጣ እኔና እናንተን አታክ ሲያደርገን የነበረው ነው። እስከዛሬ ድረስ በጠላት ሰፈር የመታየት እድል ነበራችሁ። አሁን ግን እግዚአብሔር የማየት እድል በእኔና በእናንተ ላይ ያመጣል። እኔ ዛሬ የምናገርበት አንደኛው ነገር ይህ ነው። የዲቦራ መንፈስ ብዙ ሰባኪዎች በብዙ መንገድ ተናግረውበታል። እኔ የምነግራችሁ ዲቦራ ምንም ያደረገችው ነገር ኖሮ ሳይሆን መጽሐፍ ቅዱስ ላይ ዲቦራ ስትራቴጂንና ጦርነትን ነው ያወጀችው። ዛሬ እስቲ እኔና እናንተ የታወጀብን ብዙ ጦር ሊኖር ይችላል። ዛሬ ግን እኛ ራሳችን ጦርነት እናውጃለን። አረ ክብር ለእግዚአብሔር ይሁን። እኛ ራሳችን እናውጃለን። በአንዳንድ ነገሮቻችን ላይ፣ በኑሯችን፣ በህይወታችን ላይ፣ ጤና በማይሰጠን ነገር ላይ፣ ሰላም በማይሰጠን ነገር፣ በሚያነጫንጩ ነገሮች ላይ፣ ደስታችንን፣ ሰላማችንን፣ የኛ የሆኑትን ነገሮች በሚሻሙ ነገሮች ላይ የማልቀስ ዘመን ይብቃን። ብድግ ብለን እኔና እናንተ አረ ክብር ለእግዚአብሔር ይሁን። አዎ ለምን ይመስላችኋል? ቅድም እንዳነሳውላችሁ አሜሪካኖች በፈለጉ ጊዜ ማንንም የመምጠት ሲያምራቸው የመማታት በቃ ያምራቸዋል። ምን ያርጉት? ተከመረ፣ መሳሪያው ተሰራ፣ ማንም ሳይመታበት ሳይደበደበት ተቀምጦ ቀረ። ማላ ይሞክሩ አይደለም እንዴ? እኔና እናንተ እኮ ሃሌሉያ ብዙ ነገር አለ ልናደርገው የሚገባን። ጌታ የተባረከ ይሁን። ዲቦራ ያደረገችው ነገር ምንድነው? የተኛን መንፈስ ነው የቀሰቀሰችው። ዲቦራ ያደረገችው ምንድነው? አስቀድሞ መለኮታዊ ድምጽ በውስጡ ተቀብሎ፣ አስቀድሞ መለኮታዊ ቃል በህይወቱ ተቀብሎ፣ አስቀድሞ የእግዚአብሔርን ነገር በውስጡ ተቀብሎ እግዚአብሔር ተናግሮት ለአንድ ዓላማ፣ ለአንድ ስራ፣ ለአንድ መለኮታዊ ለሆነ ነገር እግዚአብሔር እንደመረጠውና እንደተናገረው እግዚአብሔር በውስጡ ያን ቃል፣ ያን ተስፋ፣ ያን ጸጋ፣ ያን ቅባት ይዞ ነገር ግን በተለያየ ተጽዕኖ በታች ተቀምጦ ያለውን ሰው ነው ዲቦራ መታ የቀሰቀሰችው። ዛሬ ዲቦራ የለችም፣ ግን የዲቦራ መንፈስ እዚህ ቤት አለ። እግዚአብሔር ላንተ ለዘመናት የተናገረ በውስጥ የተቀመጠው ጸጋና ቅባት በውስጥ ያለው መለኮታዊ ማንኛውም እግዚአብሔር በዘመናት ሊሰራ ያለውን ነገር ተጽዕኖ ሸፍኖትና ተጽዕኖ ረግጦት ካለ ዛሬ እነዚህን ተጽዕኖች እየረጋገጥን እንወጣለን። ክብር ለእግዚአብሔር ይሁን። እግዚአብሔር የሚናገረኝ ዛሬ ማታ በማንኛውም ተጽዕኖስ ያላችሁ ሰዎች ካላችሁ እግዚአብሔር እነዚህን ተጽዕኖች እየሰበረ ያወጣል። አማን ታምናላችሁ? ዛሬ ተጽዕኖች ይሰበራሉ። ተጽዕኖች ይሰበራሉ። የፍርሃት ተጽዕኖ አለ። የድንጋጤ ተጽዕኖ አለ። በምላስ የታሰርንበት ተጽዕኖ አለ። የባህል ተጽዕኖ አለ። በተለያየ መንገድ በእኔና በእናንተ ላይ የተነገረ ኔጌቲቭ የሆኑ በእግዚአብሔር ሐሳብ ብዙዎቻችን በተለይ ኢትዮጵያውያንና ኤርትራውያን ችግራችን ምንድነው? ከእድገታችን ጀምሮ እየተነገረን እየሰማነው የመጣነው ቃል አለ። ባደግን ጊዜ እግዚአብሔር በውስጣችን ሊያደርግ ያለው ነገር ግን ሊሆን በፈለገበት ጊዜ እንዳይሆን ያነቀ የተያዘ በእኛ ላይ የተነገረ ነገሮች አሉ። ዛሬ ነግራችኋለሁ፣ በእግዚአብሔር መንፈስ እነዚህን ሁሉ እየሰባበርን የምንወጣበት ዘመን አለ። አንድ ነገር ልንገራችሁ፣ ይበቃል። ባለፈው ዘመን የሰማነው ይበቃል። ባለፈው ዘመን የተነገረን ይበቃል። ባለፈው ዘመን በእኔና በእናንተ ላይ የሆነው ነገር እግዚአብሔር ግን የሚናገረው በዚህ ዘመን የዲቦራ መንፈስ በቤተ ክርስቲያን በዚህ ዘመን የሚለቀቀው ተጽዕኖን እየሰባበረ የሚያወጣ መንፈስ ነው።
ዛሬ ካመናችሁ እኔ አይደንቀኝም እናንተ ያላችሁበት ተጽዕኖ ምንም አይነት ተጽዕኖ በሕይወታችሁ ላይ ይኑር። ይሄ ተጽዕኖ ብዙ ዘመኔ ነው በዚህ ፕሮብሌም ውስጥ ካለሁኝ በዚህ ሁኔታ ውስጥ ካለሁኝ ይሄ ነገር ለብዙ ዘመን በእስራት አንዳንዶቻችሁ ምናልባት በክርስትና ዓለም ውስጥ አዲስ የሆናችሁ ወይም ደግሞ ገና ወደዚህም ሕይወት ያልገባችሁ ሰዎች ካላችሁ ለእናንተም ይሄን እናገራለሁኝ። እናንተ ታስራችሁበት በነበረው እስራት እኛም ታስረን ነበረ። እናንተ ላይ የሰለጠነው መንፈስ በእኛም ላይ ሰልጥኖ ነበረ። ነገር ግን ይሄ ወንጌል ነው ነፃ ያወጣን። ይሄ ወንጌል ነው ሊሰባብረው የሚገባውን ነገር ሰባብሮ ነፃ ያወጣን። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ቤተ ክርስቲያን ውስጥ መተን ድነን በእግዚአብሔር ቤት ውስጥ እየኖርን ስብከት፣ ዝማሬ፣ የተለያዩ መንፈሳዊ ነገሮች እያደረግን አብሮን የሚኖሩ ተጽዕኖች አሉ። አፋችንን ከፍተን እነዛን ነገሮች አናውጣቸውም። ነገር ግን ከኛ ጋር ለብዙ ዘመን ድምፅ አልባ የሆነ ድምፅ አለ በውስጣችን የሚታገለን። አያችሁ በጣም ከሚገርመው ነገር ምንድነው? ሲሳራ ለ20 ዓመት ከብረት ሰረገሎቹ ተጽዕኖ አንፃር ለ20 ዓመት የእስራኤልን ሕዝብ በባርነት ያኖር ነበር ይላል። ይሄ ክፍል በተለያዩ ቦታ በመጽሐፍ ቅዱስ ክፍል ላይ ስትመለከቱ በእንደዚሁ አይነት መንገድ ተደጋግሞ ታያላችሁ። በሳሙኤል ዘመን እስራኤል 20 ዓመት በሐዘን በእግዚአብሔር ፊት ተመላለሰ ይላል። አዶነ ዋይ ይሄ ቁጥር ይሄ ዘመን እንደሚደጋገም ግን ነግራችኋለሁ። የጊዜው መቆየት የተጽዕኖ የእግዚአብሔርን ማንነት አሸፍነውም። አምላካችን እግዚአብሔር ትልቅ ነው። ሃሌሉያ። እደግመዋለሁ፣ አምላካችን እግዚአብሔር ትልቅ ነው። አምላካችን እግዚአብሔር ትልቅ ነው። አያችሁ ባርቅን ዲቦራ ምንድን ያለችው? እግዚአብሔር ላንተ እንዲህ ብሎ አልነበረምን? ምንድነው ያለው? እግዚአብሔር ይሄንን ብሎ ነበር የሚለው ቃል የቃሉ ግስ የሚናገረው ምንድነው? ፓስት ቴንስ ነው። ያለፈ ነገር ነው። አስቀድሞ ይሄ ቃል ነበረ። አስቀድሞ ይሄ ተስፋ ነበረ። ይሄ ጥሪ ነበረ። ይህ ነገር በውስጥ ነበረ። ነገር ግን እነዚህ ነገሮች ይዘህ አሁን የሲሳራን ሰረገላና ሲሳራን ለረጅም ዘመን ተጽዕኖ አድርጎ የኖረውን ይህንን ኃይል ስለፈራ ከተጽዕኖ በታች ኖርሃል። በሄድኩበት ሰፈርና በሄድኩበት ከተማ በሄድኩበት ቦታ ቤተ ክርስቲያን ውስጥ በእኛ ህብረተሰብ መካከል መቼም አንገቶቻችንን በብዙ ነገር ላይ ሰብረን የኖርንበት ዘመን ነበረ። አንድ ነገር ልንገራችሁ፣ ዘመን መጥቷል። እኔና እናንተ ቀና ብለን የምንሄድበት ዘመን። እኔ እንደ እግዚአብሔር ነብይ ነው የምነግራችሁ። ዘመን መጥቷል። ያስለቀሰ ነገር የሚሻርበት ዘመን መጥቷል። አጎንብሰ የምትሄድበት ዘመን የሚያበቃበት ዘመን መጥቷል። ባንተና ባንቺ ውስጥ የተሰወረው የእግዚአብሔር ቅባት፣ የእግዚአብሔር ክብር፣ የእግዚአብሔር ጸጋ የሚገለጥበት። ሃሌሉያ። መጽሐፍ ቅዱስ ሲናገር ምዕዳማውያንን ስለፈራ ጌዲዮን በወይን መጥመቂያ ውስጥ ስንዴ ይወቃ ነበር ይላል። እኔ ምን እለዋለሁ? ይሄ ሰውዬ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። ሮንግ ፕሌስ። ተመልከቱ፣ ይሄ ሰውዬ በትክክለኛ ቦታ አይደለም ያለው። የወይን መጥመቂያ የሚናገረው መንፈሳዊ ነገር ነው። ሰውየው እየወቃ ያለው ደግሞ የሆዱን ነገር ነው። ስንዴ በወይን መጥመቂያ ውስጥ ይወቃ ነበር ይላል። ስንዴ በወይን መጥመቂያ ውስጥ የወቃበት ዋነኛው ምክንያት አለፍ ብላችሁ ምዕራፍ 6 ነው። እዚሁ ምዕራፍ ላይ አታውጡት። ታሪኩ እዚሁ ሰፈር ነው ያለው። ነገር ግን የሚናገረው ምዳማውያንን ስለፈራ ነው ይላል። ኢንቲሚዴትድ ያደረገው የፍርሃት መንፈስ በአካባቢው ላይ ስለሰፈረ ይሄ ሰውዬ ከመኖር ከሚገባው ሰፈር ውጪ እግዚአብሔር ካላስቀመጠው ሰፈር ውጪ በወይን መጥመቂያ ውስጥ ተደብቆ ስንዴ ይወቃ ነበር ይላል። እኔ ምን እላለሁኝ? wrong place in a right attitude, in the right spirit. ይሄ ሰውዬ ትክክለኛ መንፈስ ነው ውስጡ ያለው። ሰውየው ውስጥ ቅባት አለ። ሰውየው ውስጥ መንፈስ አለ። ሰውየው ውስጥ ተስፋ አለ። ሰውየው ውስጥ እሳት አለ። ሰውየው ውስጥ የተደበቀ ጉልበት አለ።